እስካሁን ድረስ ሲንግል ከሆንክ የሆነ የተሳሳተ ነገር እያደረግክ ነው ማለት ነው። ግን አታስብ፣ ዛሬ እንዴት የፈለካትን ሴት አትራክት አድርገ የራስህ እንዴት ማድረግ እንደምትችል አሳያለሁ። ዛሬ የምነግርህን ነገሮች ኢትዮጵያ ላይ 1% ብቻ ወንዶች ነው የሚያውቁት። እነዛን 1% ወንዶች መሆን የምትፈልግ ነገር ከሆነ ቪዲዮን ላይክ አድርገ መጀመር እንዳትረሳ። 4 ነገሮችን እነግርሃለሁ። እነዚህ 4 ነገሮች ሴቶች አንተን ከሌሎች ወንዶች ለይተው እንዲያዩ ወይም ደግሞ በአንተ እንዲማረኩ እና አንተን እንዲመርጡ የሚያደርጉ ነገሮች ነው የምነግርህ። በተለይ የመጨረሻው እንዳያመልጥ። ስቴፕ 1 ወይም ደግሞ ሉክህን አስተካክል ወይም ደግሞ ገጽታህን መልክህን አስተካክል። ብዙ ጊዜ ወንዶች ቆንጆ፣ አማላይ፣ ደስ የምትል ሴት እንፈልጋለን ምናምን እንላለን አይደለ? ሴቶችን በዛው ልክ አማላይ፣ ወንዳ ወንድ የሆኑ ወንዶችን በእነሱ በቀላሉ ይማረካሉ። ሁሉም ወንድ ደግሞ ሲፈጠር ቆንጆ ሆኖ ነው የተፈጠሩ። ባለፈውም ነግሬያቸዋለሁ። ትንሽ ነገሮችን ብቻ ማስተካከል በቂው ነው። እነዚህ ነገሮች ካስተካከለ ቅድም ያልኳቸውን 1% ወንዶች ይሆንና ሴትን አትራክት ማድረግ ይችላል። እንዴት ነው ሞር አሁን ካለኝ ገጽታ የተሻለ ገጽታ የሚኖረኝ የምትል ነገር ከሆነ 3 ነገሮች አዘጋጅቼልሃለሁ። እነዚህ 3 ነገሮች ካስተካከልክ በኋላ ሉክህን ታስተካክላለህ ማለት ነው። የመጀመሪያው ሰውነት ወይም ደግሞ አቋም ነው። እኛ የሴትን ልጅ ቂጥ እንደምናየው እነሱም የወንድ ልጅ ደረት ያያል። ቦዲ ቢልደር ባትሆን ራሱ የሆነ ስትለብስ የሚያምርብህ ሰውነት አለ አይደለ? አስቴቲክ የሚባለው ያንን ሰውነት ቢውል ማድረግ አለ። ደካማ ቀጫጫ ከሆነ ጂም ማትሰራ ነገር ከሆነ ከዛሬ ጀምሮ ሰውነትህን አስተካክል። ለሴት ብቻ አይደለም፣ ብዙ ፈተናዎች ወደ ህይወት ይመጣሉ። እነዛን ነገር ተጋፍጠ ማለፍ ይኖርባል። ሴት ልጅ ደግሞ በተፈጥሮ ከምንም በላይ እኛ ብር ምናምን እንላለን አይደል? ፕሮቴክት የሚያደርጋቸውን ወንድ ይፈልጋል። በብር ሊሆን ይችላል፣ በሰውነት የሆነ ችግር ቢፈጠርባችሁ እንዴት ነው ያንን አንድ ላይ አድርገህ ማረፍ የምትችል? በቂ ሰውነት ከሌለ፣ አቋም ከሌለ እሷ አትመርጠህም ማለት ነው። ስለዚህ ጂም ከ4 እስከ 5 ቀን ገባ፣ አሪፍ ያንተ መለያ የሆነ ሰውነት ገንባ። ከዛ ልብስን ብትለብስ ያምርብሃል። ለምን? ሰውነት ያለው ሰው ማንኛውም ነገር ቢለብስ ስለሚያምርበት። እስከዛሬ ደግሞ ጂም ገብተህ የማታውቅ ከሆነ ከዚህ በፊት የሰራው ቪዲዮ አለ፣ እንዴት ጀማሪዎች ጂም መጀመር እንዳለባቸው፣ እንዴት መስራት እንዳለባቸው ሙሉ ፕሮሰሱን እዛ ላይ ማግኘት ትችላለህ። ገብተህ ቼክ አድርግ። አሁን ሰውነትን አስተካክላል። ቀጣዩ ደግሞ የፊት ስትራክቸር። የፊት ስትራክቸር ሰው ሲያይ መጀመሪያ እንዲገነዘብ ወይም ደግሞ ፈርስት ኢምፕሬሽን የሚባለው አለ አይደለ? ለዛ በጣም ወሳኝ። ፀጉርህን ከፊት ቅርጽ ጋር የሚሄድ ቁርጥ ተቆረጥ፣ ወይም ደግሞ አለ አይደል የፊት ቅርጽ የቲክቶክ ላይ ኢፌክት ተብሎ ምናምን የሚሰሩ 4 ማዕዘን ክብ ምናምን። ስለዚህ እነዛን ቅርጾች ፊት ምን አይነት ቅርጽ እንደሆነ ለይና ቀጣይ የምትስተካከለውን የፀጉር ቁርጥ በዛ ላይ ተመሰረተ። ፂም ካለ ደግሞ ቅርጽ አስይዘው። አንዳንድ ሰዎች አሉ ደራሲ እስኪመስሉ ድረስ እንደዚህ ደርደውት ምናምን። አንተ ደራሲ አይደለም። ስለዚህ አማላይ መሆን የምትፈልግ ነገር ከሆነ ይህን ነገር አስተካክል። ሌላው ደግሞ የፋት ፐርሰንቴጅን ቀንስና ፊት ላይ የሆነ ጆላይን አለች አይደለ? እሷ ቪዚብል እንድትሆን ቢያንስ ሰውነት ላይ ያለውን ፋት ፐርሰንቴጅ ከ10 እስከ 15 ድረስ እንዲሆን አድርገው። እነዚህ የፊት ስትራክቸሮች ቪዚብል እንዲሆኑ። ሶስተኛው የሰውነት ጠረን። አንዳንድ ኢትዮጵያውያን አሉ፣ ወይም ደግሞ ሁሉም ኢትዮጵያውያን ማለት ይቻላል፣ ወንድ ልጅ በግበግ ካላለ ወንድ አይደለም ምናምን የሚል ይህን ኋላ ቀር አስተሳሰብ ወደዛ ርቀጣል። ራስን መንከባከብ ጀምር። ጥርስን ቦርሽ፣ ሻወር ውሰድ። ሻወር ባትወስድ ራሱ እነዚህ ብብት ምናምን አካባቢዎችን የመታጠብ ልምድ ይኖረ። ከዛ እነዚህ ደግሞ አሪፍ የሚባሉ ጠረን ያላቸው አሉ አይደለ? እነ ሎሽን፣ ዶድራንት፣ ሽቶ እነሱን ተጠቀም። አንዳንድ ሴቶች ኢቨን እንደ ሬድ ፍላግ የሚወስዱት አሉ። ማንም ምቾት አይሰጠውም። ለሴት ብቻ ሳይሆን ወንድም ከሆነ አሪፍ ጠረን ከሌለ፣ አሪፍ ሰውነት ጥሩ መዓዛ ማይል ነገር ከሆነ ሁሉም ሰው ነው ኢግኖር የሚያደርግ። ስለዚህ ጠረንን አስተካክል። ሁለተኛው ስቴፕ ሶሻል ስኪል። ቤት ቁጭ ብለህ ስልክህን እየነካካ ተኝተህ የዋለ ፍቅረኛ ይዛል ወይም ደግሞ ገርል ፍሬንድ ይኖረኛል ብለህ የምታስብ ነገር ከሆነ ተሳስተሃል። ብዙ ጊዜ ሰው የሚበዝባቸው ቦታዎች መዋል ይኖርባል። ብዙ ሴቶችን ማግኘት የምትፈልግ ከሆነ ለምሳሌ ጂም፣ ካፌ፣ ተማሪ ኮንክ ደግሞ ላይብረሪ መሄድ ትችላለህ። ብዙ ጊዜ እነዚህ ሴቶች የሚበዙባቸው ቦታዎች ናቸው። ወደ ወሳኙ ፓርት ስንሄድ አሁን የምትፈልጋትን ሴት አውቃል፣ ማንን ማውራት እንዳለብህ፣ የቷ ያንተ ታይፕ እንደሆነች እንደዚህ አይተህ ተረድተሃል። ስለዚህ አሁን እንዴት ነው የምታወራት ወደሚለው ፓርት ነው። ሁኔታዎች ለማውራት የሚመች ነገር ከሆነ ሂድና ቀለል አድርገህ አይ ቴዲ ይባላሉ፣ ለመጀመሪያ ጊዜ ነው ሳይሽ መተዋወቅ እንችላለን ብለህ መግባት ትችላለህ። አሉ አይደል አንዳንድ ቲክቶክ ላይ ተው አንቺ ንግድ ባንክ ነሽ፣ አንቺ የሆነ ነገር ነሽ ምናምን ፒክአፕ ላይን ምናምን እንጠቀማለን ብሎ ራሳቸውን ሰዓቶች የሚቀጡት። አንተ ከነሱ ለየት ብለህ በቃ ቀለል ባለ መንገድ ሞር ትኩረት እንዳልሰጣት ለማወቅ አይ ቴዲ ይባላሉ፣ ለመጀመሪያ ጊዜ ነው ሳይሽ መተዋወቅ እንችላለን። አለቅ። ቀለል ያለ ኮንቨርሴሽን። አሁን ተዋውቃቸዋል። ቀጣይ ደግሞ እሷ የምታወራውን ነገር በአግባቡ ማድመጥ ነው። ብዙ ጥያቄዎች አሉ አይደለ? እነዛን ጠይቃትና አይምሮ ላይ የሚመጡ ጥያቄዎችን ሞር ከእሷ ጋር የሚያቀራርባችሁ አንተ ዝም ብለህ አድምጣት። ብዙ ጊዜ ሴቶች ማውራት ይወዳሉ በተፈጥሯል። ይህ ማንም አይክዶ አካል። ስለዚህ እሷ ታወራ፣ አንተ አድምጣት። ማድመጥ ሲባል ደግሞ ዝም ብለህ ብቻ ሳይሆን የምታወራው ነገር ኢንተረስቲንግ እንደሆነ እንድታውቅ ፈገግ እያልክ ጭንቅላትን እየነቀነቅ ምናምን እንደዛ ብታዳምጣት ሞር ከአንተ ጋር እየተዋሃዳችሁ ወይም ደግሞ እሷ በአንተ ኦብሰስድ እየሆነች ትመጣለች። ብዙዎቻችሁ ደግሞ የምትሰሩት ስህተት አይ ኮንታክት ይባላል። ሄዳ አወራት፣ ተዋወቃችሁ፣ ጥያቄ ጠየቃት፣ ብዙ አወራችሁ። ግን በዚህ ሰዓት አይን ኮንታክትን የማጠብቅ ነገር ከሆነ ቀጥታ በእሷ ኢግኖር የመደረግ እድል ከፍተኛ። ስታወራት አይኗን እያየ ምንም ባታወራ ራሱ ከዚህ በፊት የሰራው ቪዲዮ ባታወራ ራሱ ከእሷ ጋር ያለን አይን ኮንታክት ማሳየት ይኖርባል። ኮንፊደንስ እንዳለ ማሳየት የምትፈልግ ነገር ከሆነ ኮንፊደንስ ከዛ
ነው የሚጀምረው። አይኗን እያየ ማውራት ማችል ነገር ከሆነ የምታወራው ነገር ራሱ ይጠፋባል። ሶ አይን ኮንታክትን አስተካክል። በዛ ነው ኮንፊደንስን የምታሳዩ። ስቴፕ 3 ራስህን ሁን። ብዙ ሴቶች ሰምታችሁ ከሆነ ወንዶች ውሸታም ናቸው፣ አይታመኑ ምናምን ብለው ያወራሉ። አዎ ልክ ናቸው። ብዙ ጊዜ ሴቶች ጋር ሄደን ስናወራ የምናወራውን ነገር አናውቅም። ብዙ ነገር ነው የምንበጠረቀው። ለዛ ነው እኛን ውሸታሞች ናቸው የሚሉ። ለመከበር ብለን ያለንንም የሌለንንም የሆነውንም ያልሆነውንም ነን ብለን የማውራ ልምድ አለ። ራስህን ብዙ አትበጥረቅ። እንዲያውም ቅድም ብያለሁ አይደለ? ብዙ ማውራት አይጠበቅብህም። የማውራት እድል ካገኘ ራሱ እሷን ፍሊርት የሚያደርጉ ቃላቶችን ተጠቅመ እሷን ፈገግ ልታስብል ነው እንጂ እኔ እኮ እንደዚህ ነኝ እንደዚህ ያለኝ አይባልም። ዝም ብለህ ብታደምጥ ይሻላል እንደዚህ ከምትል። እንዲያውም አለ አይደል በቃ ስለ ራሴ ማውራት አለብኝ ወይም ደግሞ ጠየቀችኝ ካል አንተን ሊያስከብሩ የሚችሉ የምታደርጋቸው ነገሮች አሉ። ጂም የምትሰራ ከሆነ ጂም መስራት ሆቢክ እንደሆነ፣ ሁሌ የምታስበው ራስን ለመቀየር እንደሆነ እና ወደፊት መሆን የምትፈልጋቸውን ፐርፐዝ አለ አይደል ፐርፐዝ እንዳለ ከነገርካት ይህ ነገር እንዲያውም ወደ አንተ ይስባታል። ብዙ ጊዜ ሴቶች ፐርፐዝ ያለው ወንድ ወደፊት የሚፈልጉት ወንድ አለ አይደል ይህ ሰው ሰክሰስፉል ይሆናል። እንደዚህ ሴቶች በአይናቸው ብቻ አይተው አንተ ምን አይነት ሰው እንደምትሆን ወደፊት መለየት ይችላል። ስለዚህ የምታወራውን ነገር ጠንቀቅ፣ አትሰክስ፣ አትበጥ፣ ራስህ ሆነ ቅረባ። እንደዚህ አይነት ዓላማ ባይኖርህ ራሱ እያስተካከል ወይም ደግሞ እየተሻሻልክ መምጣት አይቀርም። ያ ደግሞ ሴትን ልጅ እንድትሳብ ወይም ደግሞ የዛ አካል እንድትሆን ይገፋፋታል ወይም ይስባታል። እዚህ ድረስ ከመጣ ቢያንስ ስልኳን ወይም ደግሞ ቴሌግራም፣ ኢንስታግራም ከእሷ የምትገናኝበትን ነገር ማግኘት አይቀር። ወደ ወሳኙ ፓርት ነው። እንዴት ነው ከሴት ልጅ ጋር ቴክስት የምታደርገው? ቴክስት ላይ ሀይ ብለህ የሚጀምር ነገር ከሆነ ቅድም ያልኩን 1% ወንዶች ሳይሆን የሆንከው ኢትዮጵያ ላይ ያሉትን 99% ወንዶች ሆነ ወደ ሰው እየቀረብክ ያለው ማለት ነው። ያለፈበት ነገር ነው። በፊት እኮ ብዙ ሰው በልቶበታል አይደል? ሀይ ብሎ ሴት ልጅ ጽፎ ምናምን ብዙ ሰው የገባ ይኖራል። ግን አሁን ያለፈበት ነገር ዘመን እየተሻሻለ ነው። ስለዚህ እሱን ቀይር። ሌላው ደግሞ ቶሎ ሪፕላይ አታድርግልኝ። እሷ የጻፈችልን ነገር ቶሎ የምትፈልስ ነገር ከሆነ ለእሷ በጣም ትኩረት እንደሰጠ ታውቃለህ። ሴትና ደግሞ ድመት በጣም ተመሳሳይ ባህሪ ያላቸው ችላ የሚላቸው ነው የሚወዱት ወይም ደግሞ የሚጠጋጉት። ሰው ለእሷ ኬር እንደሌለ ማስመሰል አለበት። ቶሎ አትመልስላት፣ ግን ዝም አትበላ፣ ታውራል። እሷ የምትልክልን ደቂቃ አሁን ለምሳሌ እሷ 2 ደቂቃ ቆይታ ከሆነ የምትመልስላት አንተም ያቺን 2 ደቂቃ ጠብቀ መልስላት። ሌላው ደግሞ ረጃጅም ድርሰት የሆኑ ቴክስቶችን አትጻፍ። እሱም አልፎበታል። በቃ በጣም ኦቨርቲንከር እንደሆንክ እንደምትጨናነቅ በራስ ኮንፊደንስ እንደሌለ ነው የሚያሳይ። አጫጭር ነገር ጻፍ። ቢያንስ ባታረዝመው ራሱ በ2 አረፍተ ነገር አለ አይደል? አንድ ነገር ጻፍ ላክ፣ ከዛ ከታችም ያን ነገር ቀጥለ ጽፋል እንጂ ረጅም ቴክስት አትጻፍ። ግማሽ አንብበው እርግጠኛ ነኝ ትተዋለች። አንዳንዴ ደግሞ ብዙ ኢሞጂ አትጠቀም። ብዙ ኢሞጂ የሚጠቀሙ ሰዎች ሴቶች እንዴት አድርገው ነው የሚያስቡት? ቁም ነገር እንደሌላችሁ አሸዋፊ ሰው እንደሆናችሁ ነው። ስለዚህ ኢሞጂ መጠቀማችሁን ቀንሱ። አንዳንድ የሚያስፈልግበት ቦታ ሊኖር ይችላል፣ ግን ያን ነገር አታብዙ፣ ታደቃሉ። አንድ የማውቀውን ደግሞ ቲፕ ወይም ደግሞ ትሪክ ልንገር። አንዳንዴ ደግሞ የጻፈችልህን ነገር አይተህ ዝም በል። በዛ ሰዓት ብዙ ነገር ወደ አይምሮ ይመጣሉ። እሱ ማን ስለሆነ ነው? ራሱን እንዴት ነው የሚያየው? ምንድን ነው ምናምን ብላ እል ውስጥ ትገባለህ። ሴቶችን ደግሞ ፍቅር የሚያስይዛቸው እል ነው። ደግሞ ዝም ብላ ትቆይ አይደል? አሪፍ ወሬ ጀምራችሁ እየተጫወታችሁ ምናምን ዝም ብላ በዛው ጥፋ ሳይሆን በየ2 ደቂቃ ከሆነ ጋባቸው የምትላላኩበት 10 ወይም ደግሞ 5 ደቂቃ ከቆየ በኋላ መልስላት። በዛች በ5 ወይ በ10 ደቂቃ ውስጥ ነው ሁሉ ውስጥ ትገባለች። ደግሞ እሱ ማን ነው እንዴት ነው ራሱን የሚያየው ብላ እንድታስብ ታደርጋለች ያሉ። ሌላው ደግሞ የቴክስት ጥቅም ዴት ለመውጣት ለመገናኘት ራሱ የምታወሩት በቴክስት ነው። ብዙ ተግባብታችኋል፣ ብዙ አውርታችኋል። አሁን ደግሞ እንዴት ዴት ይዛት እንደምትወጣ እንዴት መጠየቅ እንዳለብን የማሳይ። አንዳንድ ወንዶች አላችሁ ነገ ከሰዓት የሚመችሽ ከሆነ ሰፈራችሁ መጥቼ ባገኝሽ ምናምን እየተቅለሰለሱ ነው። እንደዛ ይባል። ኢንሴኩር እንደሆን ኮንፊደንስ እንደሌለ በራስ መወሰን እንደማትችል ነው የሚያሳይ። ቁራጥ መሆንን ለማሳየት ራስ ሰዓቱን ቀኑን መወሰን ያለብህ ራስህ ነው። ቀጣይ እንዴት ትላታለህ ማለት ነው። አንድ ላይ ወክ እንድናደርግ ፈልጌ ነበረ። እሑድ 12 ሰዓት የሚመችሽ ነገር ከሆነ ቴክስት አድርጊ። አለቀ በቃ። ቀለል ባለ መንገድ ቀኑን ነገርካት፣ ሰዓቱን ነገርካት እና ለምን እንደምትፈልጋት አንድ ላይ ወክ እንደምታደርግ አያረ በራስን የወሰንከው ራስ የምትፈልገውን ነገር ነግራት እንጂ የሚቅለሰለሰውን እሷ እንድትወሰን አይመቸኝም ምናምን እንድትላት። አይመቸኝም ካለች ደግሞ የኛውን ብላት ምናልባት ላይ መቻት ይችላል። አይተህ ዝም በላት ቴክስት። ቀጣይ እሷ በአንዴ ነው በአንድ አፍ የምትል አይ ካለች ዝም በላት እና እንዴት ዴት መውጣት እንዳለብህ ቀለል ባለ መንገድ ሰዓቱ ቀኑን እና ለምን እንደምትፈልጋት ነግረህ ነው እንዴት መውጣት እንዳለብህ መጠየቅ ያለብህ። ዛሬ ኢትዮጵያ ላይ 1% ብቻ ወንዶች የሚያውቁትን እንዴት የምትፈልጋትን ሴት ማግኘት እንደምትችል እና እንዴት ሴቶችን አትራክት ማድረግ እንደምትችል ወይም ደግሞ በሌላ መንገድ እንዴት ሴት ልጅን መጥበስ ትችላለህ የሚለው ሙሉ ስቴፕ ባይ ስቴፕ ነው ያሳየው። እንዴት ሄደህ እንደምታወራት፣ ሴቶች የት እንደሚገኙ፣ እንዴት ቴክስት መጻፍ እንዳለብህ፣ እንዴት ዴት ይዛት እንደምትወጣ ሙሉ ነው ያሳየው እና እነዚህን ነገሮች በመከተል ኢትዮጵያ ላይ ያሉትን 1% ወንዶች መሆን ትችላለህ ማለት ነው። ሰልፍ ኢምፕሩቭመንት ኮንቴንት የሚመቻችሁ ሰብስክራይብ አድርጋችሁ ቪዲዮዎችን ማግኘት ትችላላችሁ። ቀጣይ የምለቀው ቪዲዮ እንዲደርሳችሁ ላይክ፣ ኮሜንት ማድረጋችሁ እንዳትረሱ። ደህና ሁኑ።